የማስተዋወቅ ያለንን ጸጋ ከፍ አድርጎ የማሳየት የቱሪዝም መዳረሻዎችን ማስፋት ትልቁና ተቀዳሚ ስራችን ሆኖ እየሰራን እንገኛለን። ለዚህ ማሳያ የሚሆን በአባይ ሐይቅ ላይ የጀመርነው የሞጬ ደሴት እንዲሁም ደግሞ ሌሎች መዳረሻዎችን እያየን የተከታተልን በአባይ ሐይቅ ላይ የሚገኙትን 11 ደሴቶች የማልማት ሂደት ጥናታዊ ስራዎች በሙሉ ጨርሰን አሁን ደግሞ ሌላኛው የቱሪዝም ምንጭ ወደ ሆነው ወደ ጫሞ ሐይቅ ላይ ከሚገኘው አንዱና ታዋቂ ወደ ሆነ ጋንጁሌ ደሴት ላይ እንገኛለን። ይህ የጋንጁሌ ደሴት ከዚህ በፊት የጋንጁሌ ማህበረሰብ የሚኖሩበት እርከን ያለበት የኖሩበት የረጅም ዓመት ታሪክ እንደሆነ ለቪውም ለእይታም ለብዙም አቅጣጫ የሚያሳውቅ እና ቱሪስቶችን የሚስብ ቦታ አድርገን ልንሰራ አቅደን በሚቀጥሉ ቀናቶች ጊዜ ውስጥ ወይም በአጭር ጊዜ ውስጥ ለቱሪስት መስህብ እንዲሆንና ለጉብኝት እንዲሆን አድርገን ለመስራት ዝግጅቶችን አድርገን ጥናታዊ ነገሮችን መሬት ላይ ያለውን ነገር ለማየት መጣ ነው። ስለዚህ ይሄ ደግሞ ቪዚት ጋሞ ትልቅ ካምፔን ነው። ሁላችሁም እንድትቀላቀሉት የጋሞን ትልቅነት ጋሞን ያላትን ተፈጥሯዊ ጸጋ ለሁሉም እንድታስተዋውቁ ጥሪን ጭምር ማስተላለፍ ፈልጋለሁ። አመሰግናለሁ። ሁላችሁም እንደምታወቀው ልማት ማህበር በቢዝነስ ዘርፍ 6 ጃይንት ሆነ ኢንተርፕራይዞች አሉ። ከነዚህ ኢንተርፕራይዞች አንዱና በጣም ግዙፍ የሆነው ቱሪዝም ልማትና አገልግሎት ኢንተርፕራይዝ ነው። ቱሪዝም ልማትና አገልግሎት ኢንተርፕራይዝ በቅርብ ጊዜ በአዲስ መልክ የተዋቀረ ኢንተርፕራይዝ ሲሆን በጋሞ ዞን ውስጥ ያሉ ሁሉም የቱሪዝም መዳረሻዎችን ምቹና ሳቢ በማድረግ ለቱሪስቶች መዳረሻ እንዲሆን ለማድረግ ትኩረት ሰጥቶ እየሰራ ይገኛል። ከዛ ጋርም ተያይዞ በቅርብ ጊዜ ጀምሮ በርካታ ቦታዎችን የመለየት ስራ ከለየን በኋላ የማስተዋወቅ ስራ እየሰራ ነው ያለ ነው። ዛሬም ጠዋት ጀምሮ ቱሪስት መዳረሻ ቦታዎችን የመለየት ስራ አሁንም ስንሰራ ውለናል። ዛሬ ላይ ደግሞ ጋንጁሌ ደሴት በሚባል ቦታ ላይ መጥተናል። አባይ ሐይቅ ላይ በርካታ ስራዎችን ጀምረናል። በስፋት ብዙ ቦታዎችን ሞጬ ደሴትን ጨምሮ ሌሎች 11 ደሴቶችን የማስተዋወቅ ስራ እየሰራን ያለ ነው። አባይ ሐይቅ ላይ ብቻ ሳይሆን ከአባይ ሐይቅ ባሻገር ወደ ጫሞ ሐይቅም ጎራ ብለን ብዙ የሚታዩ ነገሮች እንዳሉ ተረድተን ከነዛ ቦታዎች አንዱ ጋንጁሌ ደሴት እንደሆነ ዛሬ ላይ አሁን ላይ ደርሰን እዛ ቦታ ላይ የመጀመሪያ ዙር ምልከታ እያደረግን ያለ ነው። እዚህ ቦታ ላይ ቱሪስቶች መጥቶ ጥሩ ጊዜያቸውን እንዲያሳልፉ እንደ ልማት ማህበር ጊዜያዊ ማረፊያዎች፣ ካምፒንግ ሳይቶች ፈጥረን ቱሪስቶች እዚህ ላይ መጥቶ እንዲያርፉ እናደርጋለን። በዚህ በጋሞ ልማት ማህበር እንቅስቃሴ ውስጥ ቱሪዝም ሴክተሩ ለሀገሪቱ ትልቅ የኢኮኖሚ ማነቃቂያ ሴክተር እንደመሆኑ መጠን ሁሉም ሰው የየራሱን ኃላፊነት ሊወጣ ይገባል ባይ ነኝ። ከዛ ጋር ተያይዞ የሚዲያ ባለሙያዎች ቱሪዝም ሴክተር ራሱ ቱሪዝም ሆቴል ያላቸው የሆቴል ሪዞርት ባለቤቶች ሆቴል ባለቤቶች ጋሞ ልማት ጋር በጋራ በመሆን ይህን የማስተዋወቅ ስራ ይህን ድንቅ ጸጋ በጋሞ ዞን ውስጥ ያለውን ድንቅ ጸጋ በአርባ ምንጭ ከተማ ብዙ ርቀን ሳንሄድ 7፣ 8፣ 10 ኪሎ ሜትር ውስጥ ተአምራዊ የሆኑ ቦታዎችን ማየት ይችላሉ። ስለዚህ መጀመሪያ ጋሞ ልማት ማህበር ቅርብ ያሉ ነገሮችን ለቱሪስቶች አመቺ አድርጎ እንዲጎብኙ ካደረገ በኋላ በዞኑ ውስጥ ያሉ ሰፋፊ የተፈጥሮ ጸጋዎችንም አስፍተን አልምተን በርካታ ሰዎች ስራ እድልም ጭምር እንደምንፈጥር ትኩረት ሰጥተን እየሰራን ነው የምንገኘው።
ስለዚህ ልማት ማህበሩ የጀመራቸው እነዚህ የቱሪዝም ዘርፍ ላይ የማነቃቃት የማስተዋወቅ ስራዎችን ሁሉም የሚመለከተው አካል ከጎኑ በመሆን መደገፍ፣ ማስተባበር፣ ማስተዋወቅ አለበት። ምክንያቱም አገራዊ ኢኒሼቲቭ ነው ቱሪዝም ማለት ነው። አሁን ላይ ብዙ ያልተሰራበት ሴክተር በመሆኑ እንደ ጋሞ ትልቅ ጸጋ ያለን አካባቢ ሆነን ለዘመናት ብዙ ሳንሰራ ኖረናል። አሁን እንቅስቃሴ ጀምረናል። ይህን እንቅስቃሴ ሁላችንም መንግስትም መንግስታዊ ያልሆኑ ተቋማትን በጋራ በመሆን ዩኒቨርሲቲዎች፣ ኮሌጆች በመደጋገፍ ይህን ታላቅ የተፈጥሮ ጸጋ ድንቅ የተፈጥሮ ጸጋ ባለቤት የሆነውን ጋሞ ለዓለም በጋራ ሆነን እናስተዋውቃለን። አመሰግናለሁ። አመሰግናለሁ። እንግዲህ በዋነኝነት በሁሉም አካባቢ ያሉ የቱሪዝም መዳረሻ ስፍራዎች ወይም ቱሪስት ዴስቲኔሽን ብለን የምንጠራቸው ቦታዎች በዋነኝነት 3 ዋና ችግሮች ያጋጥማሉ። አንደኛው አክሰሲቢሊቲ፣ ወደዛ ቦታ የሚያደርሱ እዛ ቦታ የሚወስዱ ነገሮች፣ መንገዶች። እንግዲህ ይሄ ደሴት አሁን ያለነው በጋንጁሌ ደሴት ላይ ነው። ይህ ደሴት በውሃ የተከበበ ነው 360 ዲግሪ። ወደዚህ ቦታ የሚያደርሱ የተሻሉ ጀልቦች፣ የተሻሉ ሁኔታዎች ያስፈልጋሉ። እንደዚህ አይነት በየአካባቢው በየሀገሩ ጥሩ መዳረሻ ኖሮት ግን ወደዛ መውሰድ የሚያስችሉ ሁኔታዎች አለመኖር። ሁለተኛ ወደዚህ ቦታ ከመጣን በኋላ ይሄን የመሰለ ያማረ ቦታ ላይ የሆነ አክቲቪቲ ቱሪስት አክቲቪቲ መስራት፣ ምግብ መስራት። አሁን እዚህ ከበስተጀርባችን ስናየው ሀላኮ አለ፣ አሳ አለ፣ ሌሎች ጉዳዮች አሉ፣ አስጋሪ አለ። እዚህ ቦታ ላይ ማደር፣ መዋል፣ መጫወት፣ መብላት፣ መጠጣት የሚያስችሉ ማረፍ የሚያስችሉ ሁኔታዎችን ባለመዘጋጀታቸው እንግዲህ አብዛኛዎቹ የቱሪዝም ዴስቲኔሽኖች ወይም የቱሪስት መዳረሻ ስፍራዎች እንግዲህ ከጥቅም ውጭ ሆነው ወይም የረባ አገልግሎት ሳይሰጡ ቆይተዋል። ሌላኛው ችግር ደግሞ ፕሮሞሽን ነው። ያንን ቦታ በወጉ በልኩ ማስተዋወቅ ባለመቻሉ እንግዲህ ቱሪስቶች ወይም እንግዶች ከሌላ አካባቢ የመጡ አይደለም እዚህ ቅርብ ያለውም ሰው በትክክል አያውቅምና እነዚህም 3 ዋና ችግሮችን ለይቶ ጋሞ ልማት ማህበር አክሰሲቢሊቲ ከሚመለከታቸው አካላት ጋር በመተባበር አክሰሲብል እንዲሆኑ ማድረግ፣ እዛ ቦታ ላይ አክቲቪቲ ቱሪዝም አክቲቪቲ በመጨመር፣ ሶስተኛ ደግሞ በወጉ በልኩ በማስተዋወቅ እዛ አካባቢ ያለው እዛ አቅራቢያ ያለው ዜጋ የኢኮኖሚ ተጠቃሚ እንዲሆን በርካታ ስራዎችን እየሰራ ይገኛል። አባያ ሐይቅ ላይ የተጀመሩ በርካታ ስራዎች አሉ። አሁን ጫሞ ሐይቅ ላይ ደግሞ ያሉ ደሴቶችን ልይታና ከነዛ መካከል ታሪክ ያለበት ተፈጥሮ ያለበት ጋንጁሌ ደሴት ላይ እንግዲህ ዛሬ የልማት ማህበሩ ከፍተኛ አመራሮች እና ባለሙያዎች በጋራ በመሆን ምልከታ አድርገዋል። በአጭር ጊዜ እንደ ሞጨው ይሄን ቦታ ወደ ስራ እናስገባለን። እናመሰግናለን።